የዛሬ ባለ ታሪኬ ባልና ሚስቶች አንድ ሴት ልጅ አላቸው። እንግዲህ አብረው ሲኖሩ የሚተዳደሩበት መተዳደሪያቸው ባልየው ከቤተሰቦቹ የወረሰው እንደ ካፌ አይነት ኬክ ቤት እናም ፋሚሊዎቹ ያስተማሩትን ሪሴፕት ወይም ፋሚሊዎቹ ያስተማሩትን የኩኪስ ወይም የኬክ አገጋገር ይዞ ከባለቤቱ ጋር አንድ ላይ እሱን እየሰሩ ይኖራሉ። ዜግነታቸው አሜሪካዊ ሳይሆን የሚኖሩት ግን አሜሪካን ሀገር ውስጥ ነው። እነዚህ ባለ ታሪኮች እንግዲህ ሚስትየው የተቻላትን የተለያዩ ኬኩ ላይ የሚሆኑ ዲዛይኖችን እየሰራች ገበያቸው እንዲቆይ ታደርጋለች። ባልየው ካመለካከቱ ሴት ልጅ አትችልም፣ ሴት ልጅ ይቅርታ ያለ ወንድ አትኖርም፣ ወይም ሴት ልጅ የበታች ናት ብሎ የሚያምን አይነት ካራክተር ያለው ባል ነው። እንግዲህ አብሮ በሚኖሩበት ሰዓት ልጃቸውን እያሳደጉ ሁለተኛ ልጃቸውን እርጉዝ ትሆናለች ሚስትየው ማለት ነው። እና ሁለተኛ ልጃቸውን ተሰባስበው ከቤት ከጓደኛ ከዘመድ አዝማድ ጋር ተሰባስበው እንደ ፓርቲ ነገር አድርገው ያው ከመወለዱ በፊት በእርግዝና ወቅት ማለት ነው ጾታውን ለማሳወቅ ቤተሰቦቻቸውን ሰብስበው ፕሮግራም አድርገው ባሉበት ሰዓት ላይ ሴት መሆኗን ትናገራለች። ወይም ደግሞ በሚደረገው ያው በፊኛ እንደተለመደው ፈረንጆች እንደሚያደርጉት ያደርጉና ሴት መሆኗን ታሳውቃለች። ባልየው በዛ ወቅት በጣም ይናደድና ፕሮግራሙን በጣም እየተነጫነጨ ጥሎ ወደ መኝታ ቤት ይገባል። ከሳሎን ፕሮግራሙ ከሚደረግበት ቦታ ማለት ነው። የተሰባሰቡት ሰዎች በጣም ይደናገጣሉ። ምንድን ነው የተፈጠረው ብለው ማለት ነው። አይ እኔ ያረጋጋዋለሁ ብላ ገብታ ታናግረዋለች። ገብታ ስታነጋግረው እንዴት ደስ አላለህም እንዴ ስትለው ነግሬሽ ነበረ፣ እንዴት ሴት ልጅ ትወልጃለሽ ደግመሽ ብሎ ይጠይቃታል። በጣም የሚደንቀው እዚህ ጋር እሷ ፈልጋ ጾታውን መርጣ ታረግዘው ይመስል ማለት ነው። እዚህ ላይ አንድ ስህተት በሉ። ከዛ በኋላ በዚህ ጭቅጭቅ ይነሳል፣ አለመስማማቶች ይፈጠራሉ። ባልየው በንግግሩ ይጸናል፣ በራሱ ፕላን ይጸናል። ይሄ ልጅ እርግዝናው መቋረጥ አለበት፣ መወለድ የለበትም ይላል። ከዛ በራሱ ፍቃድ ሄዶ ልጁን ማስወገድ አለባት የሚል ሕክምና ሄዶ ቀጠሮ ያስይዛል ማለት ነው። ይቺ ሴት ስራዋን እየሰራች እያገዘችው አብራ እንደ ተመሳሳይ እንደ ድሮ ጊዜ ቀኗን ታሳልፋለች። ከዛም ጠዋት ላይ እሷ ቁርስ እያዘጋጀች ወደ ስራ ለመሄድ በሚዘጋጁበት ልጃቸውንም መሸኘት እያዘጋጀች እያለ ወደ ትምህርት ቤት ልጃቸውን ሸኝተው ስለሆነ የሚሄዱት ማለት ነው። ባልየው ቀጠሮ አለን ነገ እንድትዘጋጅ ይላታል። ስለምኑ ስትለው ወረቀት ይሰጣትና የያዘላትን ቀጠሮ ያሳያታል። እኔ ግን በዚህ አልስማማም፣ ምንም መብት የለሽም ይላታል። ከዛም በነጋታው ልጃቸውን ሸኝተው እነሱ ወደ ተባለው ቦታ ይሄዳሉ። ወረፋቸውን እየጠበቁ ባሉበት ሰዓት በቃ በጣም ተጨንቃለች፣ አይነጋገሩም። እሷ በውስጧ እያሰበች ነው። ከዛም ሪሴፕሽኒስቷ እንግዲህ ስሟን ትጠራለች ማለት ነው። ስሟን ልክ ስትጠራ በአጋጣሚ ሕፃን ያቀፈች አንድ ሴት ከውስጥ ስትወጣ ታያታለች። ከዛ ከራሷ ጋር ትነጋገራለች። በራሷ ውሳኔ ይህንን ነገር ማድረግ አልፈልግም፣ እሱ ቢያስገድዳትም ተነሽ መግባት አለብሽ ቢላትም በፍጹም አላደርገውም። በቃ እንደሱ ካልሽ ወይ እኔን ወይም ደግሞ ልጆችሽን ምረጭ ይላታል። እንደውም በጋራ ማለት ነው ሲላት ኦኬ ልጆቼን መርጣለሁ ብላ ያንን ምርጫ ታደርግና ይቺ ሴት ምን ታደርጋለች? በሰዓቱ ተነስታ ያው እንደተለመደው ጸብ ሊሆን ይችላል ተመልሳ ትገባለች፣ እውነትም አይጨክንም ብላ ማለት ነው። ወዲያውኑ ቤት እንደደረሱ የመኪና ቁልፍ የቤት ቁልፍ ይቀበልና
ሻንጣዋን ልብሶቿን የሰበስብ ሻንጣ ውስጥ ያስገባና ቤቴን ለቀሽ ውጪ፣ የልጅሽንም ልብስ ሰብስበሽ ሂጂ ይላታል። ልጇንም የመጀመሪያ ልጇን እንደገና ደግሞ በሆዷ ያዘችውን ሻንጣዋንም ይዛ ወደ ቤተሰቦቿ ቤት ትሄዳለች። ቤተሰቦቿ ቤት ሄዳ እሱም ስራውን ይሰራል ያለምንም ረብሻ፣ እሱ እንደሚያስበው ማለት ነው። ሕፃን ልጅ እዛ ጋ አይጮህበትም፣ አይለፈልፍበትም። ሴት ልጅ ለሱ ችግር ናት። ያን ችግር አያይም፣ ስራውን ይሰራል። ለጊዜው መልካም ሆኖ ታይቶታል። እሷም ቤተሰቦቿ ተመልሰው ተቀብለዋት ቤተሰቦቿ እስከምትወልድ ተንከባክበው እንድትወልድ ያግዟታል። ከወለደችም በኋላ ያግዟታል። ከዛም ከልጆቿ ጋር ማድረግ የሚገባትን እያደረገች ህይወቷን ትቀጥላለች። እሷ ከዚህ በፊትም የለመደችው ስራ ስለሆነ የግል ስራዋን ጀምራ ልጆቿም አድገውላት እያገዟት በደንብ ትሰራለች። አንድ ቀን እንግዲህ ከረጅም ዓመት በኋላ ማለት ነው ልጆቿም አድገው የቤተሰብ ቢዝነስ ጀምረው የተለያዩ ተመሳሳይ የሆኑ ፍራንቻይዝ የሆኑ ካፌዎችን ወይም ቤከሪዎችን ከፍተው ጥሩ ሀብት የሚባል አፍርተው ለሶስት ማለት ነው እንደ ቤተሰብ እየሰሩ ጥሩ ደረጃ እያሉ አንድ ሱቅ አንድ ሎኬሽን በጣም ይወዱትና እሱን ሎኬሽን ለመከራየት ይሄዳሉ። ሲሄዱ ያ ሎኬሽን ለካ የሱ ነው። እሱ ደግሞ በጣም መክፈል አቅቶት ቢዝነስ ቀዝቅዞበት ብቻውን ሆኖ ማንም ከስተመር እርሱ ቤት አይመጣም። ብቻውን ሆኖ እየተከዘ ባለበት ሰዓት በጣም የተለያዩ ወራትን ወይም በተከታታይ ወራትን ሳይከፍል ስለቀረ ኪራይ በቃ ሁል ጊዜ ቤቱን ለቆ እንዲወጣ እየተነገረው ባለበት ሰዓት በላዩ ላይ ነበር ይዘውበት የመጡት ማለት ነው። እና ያው ሁለተኛ ልጁን መረገዟን እንጂ መወለዷንም ስለማያውቅ መጀመሪያ ቀድማ የመጣችው እሷ ነበረችና ከአከራይዋ ጋራ ገብተው እያነጋገሩ እያለ በፍጹም አይከራይም እያለ እየተከራከረ እንግዲህ እቺ ምንም እኔ ብቻ አይደለሁም ቢዝነስ የቀዘቀዘብኝ ምክንያቱ እሱ ነበር። እኔ ብቻ አይደለሁም ቢዝነስ የቀዘቀዘብኝ ሁሉም ጋ ነው እንዲህ አይነት ቢዝነስ የቀዘቀዘው ምናምን እያለ ሲናገር ነው። እሷ 18ኛ ብራንቿን እየከፈተች ነው ትለዋለች አከራይዋ። አይ እኔ እንኳን ብቻዬን አይደለሁም ከቤተሰቤ ጋር ነኝ የቤተሰቤ ፋሚሊ ቢዝነስ ነው ብላ ገና አውርታ ሳትጨርስ እህቷና እናቷ ይመጣሉ። አይን ለአይን ሲተያዩ ይተዋወቃሉ። አንቺ ነሽ ለካ እንደዚህ ደረጃ የደረሽ? ኦፍ ኮርስ ሴት ልጅ በደንብ መስራት ትችላለች፣ ወንድ የሚሰራውን መስራት ትችላለች፣ እንደውም ከዛ በተሻለ ብላ ከዚህ በፊትም ተናግረው የነበረውን አነጋገር ደግማ ትናገርና በቃ እኛ ሌላ ቦታ እንፈልጋለን፣ በፍጹም ይሄ ቤት አይከራይም ይላል፣ ይቀውሳል። በቃ እንደሱም ከሆነ አብረን እንስራ የሚል ሐሳብም ያመጣል። ከዛ በኋላ ግን ሐሳቡንም አልተቀበሉትም። ልጆቹ በተለይ ሐሳቡን በፍጹም አልተቀበሉትምና ያልፈለከን ያላየህን እስከዛሬ ድረስ በውድቀታችን በጥረታችን እንደገና ደግሞ እድገታችን ላይ ስንደርስ በጥረታችን አልነበርክም፣ በውድቀታችን አልነበርክም፣ ዞር በሉ ብለህን ነበረ። ከዛ አሁን ደግሞ በእድገታችን ሰዓት ልናስጠጋህ አንፈልግም የሚሉትና እነሱም ሌላ ቦታ እንከራያለን ብለው ጥለውት ይሄዳሉ። እሱም ከዛ ቤት እንዲለቅ ይደረጋል። እንግዲህ ከዚህ ታሪክ ምን እንደተማራችሁ ኮሜንት ላይ ጻፉልኝ። እንዲህ የገረሙኝን በጣም ትምህርት የሰጡኝን ታሪኮች ይዤላችሁ መጣለሁኝ። እስቲ ከዚህ ታሪክ ምን ተማራችሁ? ኮሜንት ላይ ይሄንን አግኝቼበታለሁ ብላችሁ ጻፉልኝ። አመሰግናለሁ ስላዳመጣችሁኝ። ቴንኪዩ። ላይክ ሼር አድርጉ።